አድማጭ ተመልካቾቻችን እንደምትመለከቱት እንግዲህ የእስቴ ደንሳ ብርጌድ የምክትል ወታደራዊ አዛዥ እና የፋኖ አባሎች ከዚህ ላይ እንደምትመለከቷቸው ዛሬ ግንቦት 7 2018 ዓመተ ምህረት ነው። ትናንት ማለት ነው ግንቦት 6 2018 ዓመተ ምህረት እስቴ መካነ ኢየሱስ ከተማ የእስቴ ደንሳ ብርጌድ ፋኖ አባሎች ተቆጣጥረው ከተማውን ጠላት ያለበት ማቢ ተራራ ላይ ከተሰቀለበት ከበባ ውስጥ በማስገባት ከፍተኛ የሆነ ጉዳት አድርሰው ወጥተዋል። እኒህ ወንድሞቻችን እንግዲህ እስቴ መካነ ኢየሱስ ላይ የነበረው መከላከያ ሰራዊት ማህደረ ማርያም ወንድሞቻችን እርምጃ ለመውሰድና ኦፕሬሽን ሰርቶ ሲመለሱ ለመመገብ የተዘጋጀው በሬ ነው። ይህን በሬ ማርከው መተዋልና እንዴት እንደተማረከ እና የኦፕሬሽኑ አሰራር ምን እንደሚመስል ምክትል ወታደራዊ አዛዥ የሆኑት ማብራሪያ ይሰጡናል። ስሜ አብራራው ኋላ እባላለሁ። የእስቴ ደንሳ ብርጌድ ምክትል ወታደራዊ አዛዥ ነኝ። እንደሚታወቀው እስቴ ደንሳ ብርጌድ እንደምታውቋት የተለያዩ ኦፕሬሽኖችን ስትሰራ ኖራለች። ሚያዚያ 28 ቀን የሰራችው ኦፕሬሽን ከስማዳ ወደ ጋይንት ረሽን ለመቀበል ሲንቀሳቀስ የነበር ያገዛዙ ሰራዊት 59ኛ ክፍለ ጦር 3ኛ ሻለቃ አጎና እና ወለላ ባህር መሃል ላይ የፈጣ በመጣል የእስቴ ደንሳ አናብስቶች በሰሩት ኦፕሬሽን የተዋጣለት ስራ በመስራት ቦታዎችን በማንበብ የደፈጣ ቦታዎችን በመነጋገር በሰራቸው ኦፕሬሽን የዱርን ቅኝት እንኳን ቢኖርባት ራሷን በመሰወር የተለያየ ስራ በመስራት ከአንድ ድሽቃ ስተክሻፋ አንድ ብሬን አንድ ሁለት 3 ብሬኖችንና አንድ ስናይፐር ወደ 58 ያላነሰ ክላሽ ወደ 50 ምርኮኛዎችን በቁጥጥር ስር አድርጋለች። እንደምታውቁት እስቴ ደንሳ ብርጌድ ብዙ ተጋድሎን እየፈጸመች ነው። ወንድሞቻችን መስዋዕት እንኳን ቢከፍሉ በጀግንነት የከፈሉበት መስዋዕት ግን ድል የተጎናጠፈበትን ታሪክ ሰርታለች ማለት ነው። ይሄ ታሪክ ደግሞ ከአባቶቻችን የቆየ ነው። ታሪኩ ሻለቃ መሪ ዘመቻ መሪ የተመሰሱበት ቀን ነው። ይሄም ሲሆን ግን ሁሉም በእያንዳንዱ ከ1 እስከ 4 ያሉ ሻለቃዎች የተሳተፉበት ድሽቆች ሙሉ ድሽቆች የተሳተፉበት ቢሆንም ውጤታቸው ትልቅ ድል የተጎናጠፈበት ሆኖ ተገኝቷል። ጓደኞቻችን ከእስቴ ተነስቶ ከአረብ ገበያ ተነስቶ ለማፈን ወደ ማይደረ ማርያም በገባበት ሰዓት እስቴ ደንሳ ብርጌድ ተወሮራ እስቴ ላይ በመግባት የጥላትን ድባቅ አድርጋ እያንዳንዱ ምሽግ በሙሉ ተቆጣጥሮ የምንሻ ያብይን የካድሬ ካምፕ ሙሉ ለሙሉ በመቆጣጠር ምስር፣ ክክ፣ ዘይት የተለያዩ ነገሮችን በመማረክ በተጨማሪም ከማይደረ ማርያም ኦፕሬሽን ሰርቶ ሲመለስ ሊጠቀመው የነበረውን በሬ 127000 ብር የተገዛ በሬ ማርካዛ በመንጣት ለሰራዊቱ አበርክታለች። እስቴ ደንሳ ብርጌድ ግዳጇን በውጤታማ ተዋታለች። የተለያዩ ምንሻዎች መከላከያዎች እስከ መስዋዕት ድረስ የብሬን ተተኳሾችን ማርካ ከዚህ ደረጃ ደርሳለች ማለት ነው። ዛሬም ነገም እስቴ ደንሳ ብርጌድ በምትሄድበት ቦታ ላይ ግዳጇን እንደምትዋጣ ማንኛውም ሰው ያውቃል። እናሸንፋለን። እስቴ ደንሳ ትችላለች።